ምን ነው እና ወደዚህ ጠጋ በል እንዴት አውራኝ እንጂ እሄዳለሁ። በቃ አጭቶኝ እሄዳለሁ። ባለፈው ለምን አልሄዳችሁ? ተቃጠልን እኮ በቃ ተቃጠልከኝ እኮ። መልስ ብያለሁ። ሳትመልስ አትሄድም አይደል እንዴ ያልኩህ? ስትመጣ መልሳለሁ ብያለሁ እኮ። ወይኔ ከየት ስትመጣ? በቃ ወደ ሀገሯ ስትሄድ መልሳለሁ። በቃ ወደ ሀገሯ ስትሄድ? አዎ ወደ ነበረበት ወደ ነበረችበት። ምንድነው የምትመልሰው? ምንድነው የምትመልሰው? መልሳለሁ። በቃ ቤተክርስቲያን የወሰድኩትን መልሳለሁ። ስንት ብር ነው አስራት በኩራት የሰራከው የሰለብከው? 100,000 ነው። 100,000? አዎ ውሸትክን ነው። ሌላ አለ? 100,000 አይደለም 100,000 ነው። 100,000 የሰራከው? አዎ ሰልበኸው ነው ሰርቀኸው ነው? ወስጄው ነው እንዴ። በፍቃዷ ነው የሰጠችኝ። አልመለስክላትም? አልመለስኩም። የት ሀገር ነው? ስዊድን ነው። ስዊድን? አዎ የስዊድን መተት ነህ? እኔማ የሱዳን ነው የተማርኩት ብያለሁ እኮ። ሱዳን ተምረሃል? አዎ ሱዳን ነው የተማርኩት። ሱዳን ነው የተማርኩት። መተቱን ጥንቆላውን? አዎ ሁሉ ካንተ በልጣለሁ ብያለሁ እኮ እንዴ። ትምህርት በልጣለሁ። በቃ 13 ዓመት ነው። 13 ዓመት ተምረሃል እንዴ? እኔም ካዲያ ቀስሰሃል ወይስ መልኩሰሃል እንዴ? ካንተ በልጣለሁ። በቃ ለክፉ ነገር በቃ ካንተ በልጣለሁ። አንተ ክፉ አታውቅም። ለክፉ? አዎ ጥሩ ነው። ለክፉ የቤተ ክርስቲያን አልተማርክም? አልተማርኩም እንዴ። ክፋት ነው የተማርኩት 13 ዓመት። ጥንቆላውን? አዎ አዎ። የት ሀገር? ሱዳን። ሱዳን የት ከተማ? ሱዳን ነው መሀል ከተማ ካርቱም ሱዳን። የተማርከው? አዎ። ስንት ብር ከፈላችሁ እና ተማርክ? እንዴ እኔ እኮ ብር አልከፍልም። አንድ ሰው ነው ያስተማረኝ። እሺ አንድ የታወቀ አስተማረኝ፣ ተማርኩኝ። ከዛ ምን አርግበት ብሎ ነው ያስተማረክ? እንዴ እሱን ፈልጌ ነው ከኤርትራ ስመጣ እንደዛ ነው የምፈልገው የነበረው በፊት። ኤርትራውያን ናችሁ? አዎ ኤርትራዊ ነህ? አዎ ኤርትራ። ከዛ ከኤርትራ ሱዳን ገባክ? ሱዳን ገባውና ከሱዳን ደግሞ የሱዳን መተት ተማርኩኝ። ጥንቆላውን ማለት ነው? አዎ። ከዛ ሱዲ ሄድኩኝ። 40 ሰው አጠፋው። ክርስቲያን 40 ሰው? ክርስቲያን ነው። ወደዚህ ቆይ ክርስቲያን አልወድም። አንተ ሰልመሃል እንዴ? በቀል አለኝ። በቀል ሙስሊም ነህ? ሙስሊም ነኝ። የሚስቴ ደግሞ የአክሱም አገሩ አክሱም ነው። የቄስ ናት። አባቷም እናቷም። አስልመሃታል? አዎ አስልሚያታለሁ። 6 ልጅ ወልጃለሁ። እንዴ ከክርስቲያኑ አስልመሃት? አዎ። አሁን አታስታውሰውም ክርስትናዋ ራሱ ረስቷል። የሰልማለች? አዎ። ቀላል መሰልኩ እንዴ? እዛው ስዊድን ነው ያሰለምካት? አዎ እዛው ስጄ ያሰለምኳት። አገባኋት። 6 ልጅ ወለድኩ። እንዴ ከዛስ? በቃ ከዛማ በቃ ሰው እያጠፋ እኖራለሁ። ስንት ሰው አጠፋክ? ስንት ክርስቲያኖችን አጠፋክ? 40 ክርስቲያን? አዎ 40 ክርስቲያን ነው ደግሞ እኔ እኮ የምቀርበው ወደ ክርስቲያን ነው የምቀርበው እኔ። በቃ ሙስሊሞችን ለምን አታጠምድም? እነሱማ የኔ ናቸው እኮ። እንዴት ያንተ ናቸው እንዴ? እነሱማ ዘመዶቼ ናቸው እኮ። እኔ ክርስቲያን መበቀል ነው የምፈልገው። በቀል ክርስቲያን መበቀል? አዎ። አጋንንት እኮ ነህ እና እንዴ ካዳ እንዴት ወገኖችህ ይሆናሉ እንዴ? ሙስሊሞችማ የኔ ዘር ናቸዋ እንዴ። ዲናችን ራሱ እኮ አይፈቅድም። ሙስሊም ከሆነ ለምን ስሪላንካ አይሆንም? ሙስሊም ከሆነ ሙስሊም ነው። እኛ ማጥፋት የምንፈልገው ክርስቲያን ነው። ክርስቲያን አልወድም፣ ጠላለሁ፣ በቀል አለብኝ። ስንት ሰው ተበቀላችሁ እስካሁን? 40 ሰው እኮ ብያለሁ። አንተ ሰው እያተሰማመ ከኔ ጋር ፍቅር አለብኝ። የት ሀገር? ስዊድን ነው ያጠፋ ነው የተማርኩት። ሱዳን ነው። ሱዳን ተምረሃል? ካርቱም ተማርክ? አዎ። ከዛ ስዊድን የት ሀገር? ስዊድን ሄድክ? ስዊድን ሄድኩኝ። በቃ ሪያድ አጠፋ። ወደ ጅዳም ሄዳለሁ፣ የማይለድ ደማም ሄዳለሁ፣ ግን አጠፋለሁ። መሀል ከተማ ላይ ሪያድ ነው ብዙ ሰው ያጠፋሁት። 40 ሰው ብያለሁ። 40 ሴት ነው ወንድ? ክርስቲያኖችን እንዴ ሴትም ወንድም። ምን እያደረክ ነው የምታጠፋቸው? በቃ እኔ በቀላለሁ። በቃ ደግማለሁ፣ አጠፋለሁ። ለነዚህ ራሱ ግማሽ ፊታቸው ቁስል ጀምራለሁ። ስጀምር ማለት ነው ቁስል። ከነሱ ጋራ ነው 40 ሰው? እነሱ ከነሱ ከተተባቸው ስንት ቤተሰብ መተትከስ? እነሱ ላይ ከነሱ ስንት ቤተሰብ በሙሉ? በቃ ስንት ናቸው እንዴ? ስንት ልበልልህ? 7 እህቶች አሉ። ከሷ ጋር 7 እናቷን 8 9 አዎ 31ዎቹ ደግሞ ከሌላ ሀገር? አዎ ከሌላ ነው። አዎ ከዛ 31
40 ሰው ይሆናል። ጠቅላላ 40 ሰው ነው ያጠፋው እኮ 31ዱ ከየት አደረገ? ከነሱ 9 ከመተትክ 9 ቤተሰብ ከመተትክ ከነሱ ደግሞ ከነሱ ውጪ 31 ናቸው ማለት ነው። አዎ 31ዶቹ የት ሀገር ናቸው? እዛ ሪያድ ናቸው። ሪያድ ሱዲን። ለምንድን ነው ክርስቲያንን የምትበቀሉት እናንተ? በቃ ክርስቲያን አንወድም። ማተው እንዲበጥስ ነው የምንፈልገው። እነዚህ እኮ አሸነፉኝ። እቺማ ተወኝ አልኩ። በስማም እያለች በቃ አንድ 10 ጊዜ ድንግል ማርያም ያማችኋል እንዴ? በስማም ስትል ድንግል ማርያም ነው በቃ ወይ ትቆርባለች። ወይኔ ተቃጠልኩኝ። ባለፈው ደግሞ አንተ እኮ ሴጣን ነህ። ቅድስት አርሴማ ሄደች ደግሞ እዛ በራላት እኮ። ወይኔ ለእናቷ እንዳነች። ወይኔ ሴጣን ነህ እኮ አንተ አይደል እንዴ? ሴጣን መተት የሙስሊም መተት ነው። አዎ እኔ ፍቅራ ነኝ በቃ አንደኛ የተባልኩ ነኝ በቃ። ግን በጸሎታቸው አሸነፉኝ። የት ሀገር? ሪያድ። አዎ አንድ ቀን እኮ አይሰለቻትም እኮ። ወይ አሁን ስንት ገንዘብ ሳትፍተሃል ወስደሃል? የቤተክርስቲያን 100,000 የቤተክርስቲያን አስራት በኩራት ያስቀመጠችውን 100,000 አዎ ወስጃለሁ። እሺ ሌላ እህትየዋን እንዴ እሱንማ ወርቅ ሳይቀር 200 ግራም ያክል ወርቅ ቤት ለሷ የተባለ ብዙ ነገር ወስጃለሁ። ግን አሁን በሚስቴ ስም አድርጌዋለሁ። በሚስት ስም አደረከው ቤቱን? አዎ መልሳ ቤቱን እንዴ? እንዴት ነው የምመልሰው? አሁን ተከራክራም አታሸንፍም እንዴ? ምን ትለኛለህ አንተ? እንዴት በቃ አረኩታ አደረከው? አዎ በሚስትህ ቤት? የሷን ቤት ነው በሚስትህ ቤት? አዎ ለምን? በቃ ልበቀል ነው የገባሁትኛ አልኩህ እኮ በቃ። እንዴ እንኳን ይሄ ሰው የሰጣት የራሷን ሰርታ ያመጣችውን ወስጄዋለሁ። ሰልበክ? አዎ ዝም እንዴት ነው መድኃኒት እያስነካት ነው የምትሰልበው ወይስ ዝም ብለህ አፈዛ ደንገዝ እያደረክ ነው? ስጡኝ እያልክ ነው ወይስ በብድር መልክ ነው የምትወስድባቸው? እንዴ ምንም ራሳቸው ጭንቅላታቸው ራሱ ወስዳለሁ። እኔ 13 ዓመት ሙሉ ተምሬያለሁ። እኔ ምንም የሚጠፋኝ ነገር የለም። በ5 ደቂቃ እኮ ነው ቁስል የሚያወጣላት። ወደዚህ ቁስል ማወጣላቸው በዚህ ፊታቸው ብቻ ሰው እንዳያቸው። ለምን? በቃ አልፈልግም። ሁሌ እያፈረስኩ አይደለም እንዴ? እችን ስንት ጮኛ አላት አይደል? አፈረስኩት። ስንት ጮኛ አባረርክ እንዴ? 2 ዓመት እንኳን 7 ጮኛ አባረርኩት። 7 ጮኛ አባረርክባት? እድሏን ወስደክ? አዎ ወሰድኩኝ። አዎ ቁም ነገር እንዳትሆን ነው ያደረኩላት። ምክንያቱ ሳናት ያወቀችን ልጅ አትመስል፣ አይሰለቻት፣ መጸለይ አይሰለቻት፣ መጾም አይሰለቻት። ወይ በቃ እናትየዋስ ላይ ያለኸው አሁን እናትየዋ ላይ ያለኸው እንዴ? በቃ አርሴማ እኮ አበራችላት ለእናትየዋማ። በቃ ተማረች እኮ በቃ። አንተ ነህ ካንሰር ያደረከው? አዎ እኔ በቃ እየጨመርኩኝ እንደዛ ነው በቃ። ምን አደረክ? ምን አልካቸው ሐኪሞቹን? እንዴ ካንሰር ብሎ አልኳቸውና ከዛ እንዲበተን ፈልጌ ነበር። አይ አልተበተነም፣ አሁን ትድኛለሽ እንደ ቀላል ስለሆነ ከዛ በኋላ ነው የተመረመረችው። አሁን ደግሞ የላትም ነፃ ናት። ቆይ ትሰማለህ ሲያስጠላኝ ሰውዬስ እንዴት እንዲያስጠላኝ። በቃ አሁን ነፃ ናት። በቃ ድናለች። በቃ ካንሰር የለም አሁን? የለም አሁን ድና ትወጣለች። በቃ ምንም አትሆንም። በቃ አንተ ነህ ካንሰር ያሰኛው? አዎ እሱ ምናቸው ላይ? ስራዬ ነው። በቃ እንደዛ ነው። ጉበት ላይ ነው ቁጭ ምለው እኔ። ጉበት ላይ ነው ሁላቸው ጉበት ነው የምንቀመጠው እኔ። ጉበት ላይ? አዎ እቺም ጋር እኮ ጉበት እያስባል ነው ወደዚህ። ጉበት ለምን ጉበት ፈለጋችሁ? በቃ እንደዛ ነው። ለውጭ ሀገር እቺን እናቷ እንዲደነግጡ ነው ካንሰር የጉበት ካንሰር ምናምን እንድትባል። ለልጆቹ ሁሉ ደግሞ ጉበት አስብላለሁ። ውጭ ሀገር ሄዶ እቺ መናጢ ሀብታም እንዳትሆን አልፈልግም። በቃ ጉበት ታሰኛለህ ቤተሰቡ ላይ ሁሉ። አዎ እንደዛ ነው። ውጭ እንዳትሄድ ደግሞ ለችኛዋ እንደዛ አደርጋለሁ። አሁን ግን ወጥቻለሁ። ያው አንቺ የምትባል ደግሞ ሄዳ ማን ይመስክርብህ? አሁን እናትየው ላይ ጉበት እንደሌለ ማን ይመስክርብህ? ጉበት እንደሌለ ማን ይመስክርብህ? አንተ ያንተ ስራ እንደሆነ እሱ ይመስክርብኝ። ማን? እሱ ነው ስለት ያለው እንዴ? ማን ነው? ሰደል የሚያቃጥለን። ኧረ ተወን በቃ። ወይ አይ ስራት ነው። ማን ይመስክርብህ? በቃ ሚካኤል ይመስክርብኝ እንጂ። ሚካኤል? ቅዱስ ሚካኤል በል እንጂ። እሺ የኔ አይደለም ምን ቅዱስ እኮ አንወዳቸውም እኮ እነሱ። ቅዱስ ሚካኤልን አትወደው? አንወዳቸውም እንዴ? ለምን? ለሽወዳ እኔ ገብርኤል እላለሁ እንጂ እሱም አልወደውም። ጅብሪል ለሽወዳ ነው ጅብሪል የምትለው? አዎ እንጂ እሱም አልወደውም። ምን ይሻላችኋል ካዲያ? በቃ እኔ ሄዳለሁ። ጉበቷ ላይ ነበርኩችን ጋር በቃ ሂጃለሁ። እዛ ሂዳ ነበረ እቺ ቀይ ሴትየዋ እቺ ምን
ከትናንት ወዲያ አይዳ ነበረች። ወይኔ ማሰልቸው ሰው እንዴ አይደክመው ወይ? አሁን አንሳ ቧጥና ከእናትየው ላይ ወጣ። ወጥቻለሁ። አርሴማ ባረረችኝ እኮ ባለፈው እኮ ከጉበታቸው ላይ። አዎ ወጥቻለሁ። አዎ ነፃ ናት። ማን ይመስክር? ቅዱስ ሚካኤል ይመስክርብህ። እና መቼ ነው የምትመተተው? በቀደም የተመተተውስ መኪናው ላይ የተመተተው የቆየ ነው? አሁን ነው የተያዘ ነው? አሁን ነው የቆየ ነው? እሱን እኮ በቃ ዝም ብዬ ይሆናል ብዬ እንደዚህ ያልኩ ትንሽ እየተንቀጠቀጥኩ መጣ። ለራሴ እኮ ደህና አይደለሁም። አረኩ አልሆነልኝም። ግን ባንዴ ነው የወጣው። አርሴማ ሄዶ በቃ ወጣ ቀጠቀጠች። አይ ምን እንዲሆን ነበር የመተትከው? መኪናው ላይ እንዲጣሉ ነዋ። ከማን ጋር? ከቤተሰቧ ጋር ተጣልታ እንድትመጣ በቃ ወደዛ ወደ ሱዳን እንድትመጣ። እንዴት አወቅ አንተ ሱዳን ወደ ኢትዮጵያ መምጣቷ? እንዴት አወቅ? ጠንቋይ መሆን የረሳ መሰለኝ። አንተ ትቀልዳለህ እንዴ? እኔ እኮ ራሴን አውቃለሁ እኮ እንዴ። በሙሉ የት እንደሄደች የት እንደገባች ምን እንዳደረጉ ምናምን አውቃለሁ። በጥንቆላው? አዎ በጥንቆላ አውቃለሁ። ማን ይነግርሃል? አንተ ሰይጣኑ ትነግረዋለህ? አዎ በደንብ አድርጌ አውቃለሁ። ራሴን አውቃለሁ። አትሞትም? ያው ታምሜያለሁ። ሰው አብሮ እንዲሄድ ከኔ ጋር ሲኦል ብዬ ነበረ፣ ግን የለም በቃ። ምን አልከኝ? አሸነፈችኝ። እችኛዋ መተኛት አታውቅም። ወይ አንተ ሞተን አትፈራም እንዴ? ማለት ጠንቋዩ ሞቱን አትፈራም? አይ ልሞት አልፈልግም እኮ እኔ ልቆይ ነው የምፈልገው። ግን በቃ ታምሜያለሁ። ምን አለ ካንተ ጋር ቀንሰህ ብትሰጠኝ? ምኑን? ጤናና እድሜ ጥሩ ነበረ። ብር ሰጥህ ነበረ። ብር ሰጥህ ነበር? ስንት ብር? እንዴ ፈለግከውን ከሰው የዘረፍኩት አለ። ከ40 ሰው የዘረፍከው? አዎ ብዙ ሚሊዮን አለኝ፣ ሰጥሃለሁ። ስንት እድሜ ልስጥህ? እንዴ እኔማ በቃ ከሰው ሁሉ መጨረሻ እንዲሞት ነው የምፈልገው። አዎ መጨረሻ ከሰው በሙሉ መጨረሻ እንዲሞት ነው የምፈልገው። ለምን? በቃ እንደዛ ለዚህ ለኔ ቅናት አለብኝ። ቅናት ወይ ቅጥል ነው የምለው። ስንት እድሜ ስንት ነው አሁን? እኔ እኮ ወደ 80 ልጠጋ እኮ ነው። ግን አልመስልም። 80 ሽማግሌ አትመስልም? አልመስልም። እንዴ ለሰው ነው ትልቅ ማረገው እንጂ ለኔ ትንሽ ነው ማረገው ለራሴ። ግን ምን ዋጋ አለው? ተቃጠልን እኮ። ስንት ናችሁ ያስገባችሁት? አሁን እነሱ ላይ ስንት አላችሁ? እነሱ ዘጠኙም ቤተሰብ ላይ ስንት አላችሁ? እኛ 1 ሚሊዮን ብዬ ነበረ። አሁን መቶትና አይነ ጥላ ብቻ ነው ያለሁት። እናትየው? አዎ አይነ ጥላ ደግሞ ስለሚያግዘኝ ነው እንጂ ስልት ብሎኛል። ሄዳለሁ። አልተቻለችም። ማሰለቸው ሰው ቤት የተቀበራለ እንደ መኪና ውስጥ እንደተቀመጠ ቤት ውስጥ የተቀበራለ። የተቀበረው የጋ ነው? ካለስ ምኑ ጋር ነው? ነበረ ግን ፈርሰዋል። ነበረ ምኑ ጋር ነው የተቀበረው? ተቀብሮ ነበረ ወይ ፍራሽ ላይ፣ አልጋ ላይ፣ ፍራሽ ላይ፣ ቤት ውስጥ መስኮት ላይ ተጣለ። 2 ዓመት አረገ። አሁን የሚያስገባኝ ሰው የለም። ፍራሽ ላይ ነበራችሁ? አዎ ደግሜ ነው የምሄደው ነበርኩት። አሁን የሚያስገባኝ ሰው ስለሌለ ቅናት ነው በቃ። ሰው አገኘች ወንድም አገኘች ብዬ ቀንቼ ነው በቃ መኪና ላይ ያረኩት። እንድትፈራ ነው ስዕሉ እንጂ ምንም የለውም። ስዕሉ ግን እንድትፈራ ብዬ ነው። ስዕሉ እንዴት አድርጋችሁ ሰራችሁት ነው? ወደዚህ ስዕሉን ምንድነው? ስዕሉ የምን ስዕል ነው? ስዕልማ እንትን ነው። እንድትፈራ ብዬ ቀንድ ያለው ሳልኩኝ። አዎ ምንድነው ብላ እንድትፈራ በቃ። ግን ፈራች፣ ሰራልኝ። ግን ይሄ ማጣላቱ አልሆነልኝ። ቀንድ ያለው ገብቶ እንዲዋጉ ነው እንደ ቀንድ የሰራኸው? አዎ እሱ እኮ እንድትፈራ ነው። ምንም የለውም። እንቁላሉ ግን ደግሜበት ነበር። እንቁላሉ ምንድነው የተደገመው? ፈረሰ በቃ። እንድትጣላ ከቤተሰዋ ነው። የምን እንቁላሉን ከየት አገኛችሁት? እንዴ እንቁላል ሞልተናል። እንዴ ከፈለግ እናመጣልሃለን። ይሄ ስንት እንትን አድርገን እንቁላል ሞልቷል። ውጭ ሀገር እንቁላል አለ እንዴ? አለ። ሩብሃል እንዴ? ላምጣልህ ወይ? እስኪ አምጣልኝ። እሺ በቃ አመጣልሃለሁ። እንዴት አወቃችሁት? መኪና እኮ ነው የሚያስቀኝ። እኔ እንኳን መኪና የውስጥ ስሬዋ ራሱ አውቀዋለሁ። ፓንቷ? አዎ አውቃለሁ። በቃ ሁሉን አውቃለሁ። እያንዳንዱን ፓንት ታውቃለህ? ሰው የሚያደርገውን? አዎ አውቃለሁ። የእሷን አውቃለሁ በደንብ። እንኳን መኪና አይቅር መጀመሪያ ያወቅኩት ነው። ሰለልኩት ከዛ አረኩኝ።
ልጁ ላይ ያነሳው ልጅ ላይ ሹፌሩ ነው ያነሳው ልጅ ላይ አላችሁ? እንዲጣሉ ብዬ ነበረ፣ ግን በቃ እነሱ ሲሄዱ ሲጠመቁ ወዲያው ነው የወጣሁት። እንዴ ተቃጥየምም እንዴ እንዲጣሉ ነው ያወጣው። እዛ ልጁ ላይ የገባው መኪና ውስጥ ያገኘው ልጅ ላይ አላችሁ ወይ? ይዛችሁታል? ገብቼ ነበረ፣ ባንዴ ፈረሰብኝ። አትሰማም እንዴ? በቃ ፈረሰ እኮ አልኩ። ማን አፈረሰው? ምንም የለውም እንዴ ምን እሷ ናት። አርሴማ ምናምን አሁን ምንም የላችሁ? የለንም። በቃ መሸኘት ነው የምፈልገው። ደክሞኛል። በቃ ተቃጠልኩ። አሁን ስትሄድ የት ነው የምትሄደው? ስትሄድ የት ነው የምትሄደው? ሲኦል ነው ወይስ ራሱ ሰውየው ጋር አጋንንቱ? ወደ ሲኦል ሄዳለሁ። ሰውየውስ? ወደ ሲኦል ሄዳለሁ። በቃ ሰውየውስ? ሰውየውም ይዤው ሄዳለሁ። በቃ ውሸት እንዴ ምን ያለ ነው የሰውዬ? በቃ እውነቴ ነው። ጅብሪን ብያለሁ። ጅብሪል አይደለም። ጅብሪል ማን ነው? እኔ ጅብሪልን አላውቀውማ። ቅዱስ ገብርኤል ነው እኔ የማውቀው እንጂ ጅብሪል አላውቀውም። እሱን ገብርኤል ቅዱስ ገብርኤል በል እንጂ። ቅዱስ ገብርኤል ይመስክርብህ፣ ይመስክርብኝ። ይዛችሁ ትሄዳላችሁ? እንሄዳለን። በቃን እኮ በቃ ተው ነው በቃ ወጣ። ገንዘቡን ሳትመልሱ የበረላችሁትን የቤተ ክርስቲያን ገንዘብ ሳትመልሱ እመልሳለሁ። በቃ እመልሳለሁ። መጥቼ ስትመጣ ሰጣታለሁ። ትነግርሃለች በስልክ 200 ሺህ ነው እያለች እኮ ነው ሰው። አንድ ነው የበላሁት። አንዱን የታረጋችሁት እንዴ? በፍቃዷ ነው የሰጠችኝ ውሰድ ብላ እኮ 200 ሺህ ነው የታረጋችሁት። ክዳችሁ ነው? አልካድኩም። በቃ እመጣለሁ። ስንት አመጣለሁ? ጠቅላላ በብር ስንት ነው? ጠቅላላ ይወሰድ በሪያድ 200 ሺህ ከሆነ አመጣለሁ። ስንት አመጣለሁ? 200 ሺህ ታመጣላችሁ? አዎ። ማን ይመስክር? አይ ትመልሳላችሁ? አሁን እሷ እንደደረሰች እመልሳለሁ። ትነግራለች። ማን ይመስክርባችሁ? ቅዱስ ሚካኤል ይመስክርባችሁ። ጠቅላላ አሁን ስንት ናችሁ? አሁን አይነ ጥላና መተት ነን። ከእናትየዋ ላይ ወጣ ወጥተናል እኮ ወጥተናል። መች አሁን ከኩላሊት ላይ ከልብ ላይ ኩላሊት፣ ልብ ላይ፣ አንጀት ላይ ወጥተናል። ማን ይመስክር? ቅዱስ ሚካኤል ይመስክር። መድኃኒዓለም ይመስክርብን። መድኃኒዓለም ይመስክርብኝ። መጥምቀ መለኮት ይመስክር። መጥምቀ መለኮት ይመስክርብኝ። ቅዱስ ዮሐንስ ይመስክርብን። ቅዱስ ዮሐንስ ይመስክርብኝ። ሁለተኛ ጉበት ላይ አልቀመጥም። ሁለተኛ ከልጅቷ ጋርም ከዚህኛዋም ጋር ሁለተኛ አልቀመጥም። ሁሉ ጋር ያሉት ወጣሉ። አጠገባቸው አልደርስም። በቃ ከዘጠኙም ቤተሰብ ላይ እጃችንን አንስተን በሽታቸውን መዘን እንወጣለን። በድንግል ማርያም ስም ታስረናል። ዳግም ላንገባ በቅድስት ሥላሴ ስም በድንግል ማርያም ስም በቅዱስ ዮሐንስ ስም በቅዱስ ገብርኤል ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምረን ጉበት ላይ ላንቀመጥ አይነ ጥላ ሞትቻለሁ። እሱ ስለወጣ በቃ ማግዘኝ የለም። ሞትቻለሁ። በቃ አልፈልጋትም። እሺ ጥርግ በልና በርከክ በሏ። ስንት ናችሁ ጠቅላላ? አይነ ጥላና መተት። ሰራዊቴማ ተቀንሰዋል። 500 ሆነዋል። በቃ 500 ናችሁ። አሁን 502ታችንም በቅድስት ሥላሴ ስም ከዚህ ሰዓት ጀምረን በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ በመጥምቀ መለኮት በቅዱስ ዮሐንስ ስም ሲኦል አስሬያችኋለሁ። 7 ጊዜ ጮህ ነው። በሰማይቷ በቅድስት አርሴማ ስም ሲኦል የታሰራችሁ ነው። ቶሎ እድላቸውን፣ ሀብታቸውን፣ ንብረታቸውን፣ ገንዘባቸውን መልሰ ሲኦል የታሰርኩን እግዚአብሔር ይገስጽ። እሺ አይዞሽ። ማነሽ? አዜ ወለተ ማነሽ? ፍቅርተ ማርያም። እንዴት ነው? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። እንዴት ነው ግድያው? እንዴት ነው ተጋድሎ? ምንም አይልም። ከእግዚአብሔር ውጊያው እንዴት ነው? ከእግዚአብሔር ጋር ስንት ዓመት ነው የፈጀብኝ? ስንት ዓመት ፈጀብሽ? እንደው ይሄን መንፈሳዊ ውጊያ ከጀመርሽ ምን ያህል ዓመት ፈጀብሽ?
ብዙ ነው 12 ዓመት ይሆናል። ግን ከዛ በፊት 20 ዓመት ምንም እንትን ያመናል ምናምን የገባው 20 ዓመቱ ነው። ከገባ ካወቅሽው ማለት ነው መንፈስ እርኩስ እንደሆነ። ግን 12 ዓመት ከገባ 20 ዓመት 8 ዓመት ቀድሞሻል ማለት ነው። ቁስል ነው የሚያደርግልን ስመጣ ወይ እሷን ጋር ከጀመረ እኔም ጋር እዚህ ግማሽ ላይ እዚህ ይሄ ብስት ብሎ ነበር። ከዛ ጠበል ተጠምቄ ለዛ ነው እዛ አቡ ያለ መቀሌ ሆኖ ትንሽ ግማሽ ሰዓት የምትወስድ አቡ ሄጄ ከዛ መንገድ ጠፋን እኔና እናቴና ከ12 ዓመት በፊት ማለት ነው። ከዛ ነብር ተቀበለን እንደዚህ ወጥቶ አይዞሽ ትማሪያለሽ ምናምን ብሎኝ ሰው እንዳለ ይሄንን ቁስል ያለውን ነብሩ እንዴት ተቀበላችሁ? ነብር ወጣና የት ነው መንገዱ ቤት ነው ስል ውጥት ብሎ እንደዚህ መራን። ሰው ነብሩ ማለት ነው። ሰው ሁሉ በቃ አይዞሽ በቃ ምህረት አለብሽ ተገርሞ ሰው ሁሉ በቃ በጣም ነው የገረመው። ከዛ ሳምንት ካረኩ በኋላ ውዳሴ ማርያም ይሄ ሲደገም ዳዊት ሲደገም ይሄ እንትን የውዳሴ ማርያም ጣለኝ። ሲጥለኝ እጣን እያሸቱት ነበር። ወይኔ እኔ እኮ ሙስሊም ነኝ ብሎ ጮኸ። ከዛ 7 ጊዜ ያስገባኝ ወደ ጠበል ወደ ጸበል ውስጥ። አዎ ከዛ ባንዴ እንደዚህ ብሎ ተአምር ነው ርግፍ አለ። ምልክቱ ትንሽ ቆይቶ ነበር። ከዛ እሱ ላከኝ ወደ ቅዱስ ገብርኤል ደብር የሚባል አለ። እሱም 2 ሳምንት ታጠብኩኝ። ለቆ ነበር 4 ዓመት። ከዛ መጣ እያደሰ እጮኛ ሲመጣልኝ ያስቀራር። እኛ ደግሞ እሱ መሆናን አናቅም። መንፈስ እንደሆነ አታውቂም? አዎ መንፈስ እንዳለብኝ አውቃለሁ። ግን ራሴን ስለምጠላ ወንድ ለዛ ይመስለኛል። ለካ እሱ ነው። ከዛ ስንት እጮኛ መጣልሽ እስካሁን? ብዙ ነው የሚመጣው። ደግሞ በቃ ጥሩ ሰው ነው። ስለምቆርብ አልወጣም ከቤት ምናምን ሰው ነው በቃ በሰው ነው የሚመጣልኝ እንጂ በራሴ ያው ቆራቢ እንደሆንሽ ቤተክርስቲያን እንደምታወጪ ያንን ነው። አዎ ከዛ ሰው በሰው ይመጣል ጥሩ ሰው። ከዛ ይቀራል አይፈጸምም። እኔ ራሴ ጠላ ነበር። አሁን 2 ዓመት ግን በጸሎት ሰግድ እንትን ተገለጠልኝና አይ ይሁን ይሄ ስል ይቀራል። እሺ ይሁን ምናምን ስል ይቀራል። በቃ 7 ሰው መጥቶልኛል። ባለፈው ከ2 ወር በፊት የቤተ ክርስቲያን እንቅ እዚህ አይኖርም። በሰው ተላከ መጡ ተራርጠው ምናምን በቃ አሁን በቃ ተጨርሰዋል ምናምን እላለሁ። እሱም ቀረ። ከዛ በቃ እኔም አልጠየቅኩም። ነካስ ነው እየታደሰ ነው። እንዴት ነው ካዲያ ውጊያው? አሁን ምን እንደው ለቤተሰብሽ ለዘመድ ለወገን ምን ብለሽ ታስተምሪያቸዋለሽ? እኔ በቃ ጸልዩ ነው የምላቸው። ለነዚህ መኝታ ጥሩ አይደለም። አሁን እኔ በጣም ጸሎት ማረገው አንድ ቀን እኮ ተኝቼ አላቅም አልኩት ለቅዱስ ገብርኤል ለቅዱስ ሚካኤል ባለፈው አልኩት። ለስውሯ ማርያም 7 ቀን ተጠመቅኩኝ። አንድ ቀን እንደ ልጅ እኮ ርጬ አላቅም፣ ስራም ሰርቼ አላቅም። እየቻልኩኝ ተምሬ እንዳልተማርኩኝ በቃ በጣም ነው ሆድ የሚብስብኝ። አሁን አልቻልኩም። አሁንማ በቃ እንትን አልኩኝ። በቃ አሁን በቃ ልናገር ስል ራሱ በጣም ነው ማዝነው። ምክንያቱም አንድ ቀን ተኝቼ አላቅም። እኔ መናፍስት ስራ እንደዚህ መሆኑ በጣም ነው የሚገርመኝ። በቃ መኝታ የለም፣ ምንም መኝታ የለም። በቃ ማገለግለው ማርያም ነው። ማርያም ብጉሳ ነው የምትባለው። በቃ ከልጅነት ጀምሮ አገለግላለሁ። 12 ዓመት ደግሞ ቀላል አይደለም። ልጅነት ይበላኝ፣ እድሜን በላልኝ። በቃ ተኝቼ አላቅም። በቃ አንደኛ በቃ ሰው ሲተኛ በጣም ነው የምቀናው። እንዲህ ሰው እንደዚህ ይተኛል? ምንም መኝታ የሚባል ነገር የለም። በጣም ነው የማስበው፣ እጨነቃለሁ። በቃ እስከ መቼ ነው በቃ ሰርቼ እንድበላም ፍቀድልኝ እለዋለሁ ለመድኃኔዓለም። ባለፈው የመድኃኔዓለም ቦሌ 4 ሰዓት ተጨንቆ በቃ ስገባ ስሰግድ ስጸልይ በቃ ተኝቼ እኮ አላቅም። መኝታም ፍቀድልኝ አልኩት። በቃ እረፍት እንዳገኝ አንድ ጊዜ እንኳን እረፍት እንዳገኝ በቃ ሰው ሲተኛ ቀናለሁ። በቃ ባገኘው ትኝት ስል ቀናለሁ። በጣም ነው ማዝነው። አንድ ቀን በቃ እፎይ ብዬ ተደስቼ አላቅም። ምንም ሰው ነው የምቀርበው እንጂ ወንድ በቃ እንደዚህ ብር ነው የምለው የነበረው። ከዛ 2 ዓመት ካረኩ በኋላ እንትን አልኩኝ። በቃ ይሄ ይሁን እሺ ለኔ ይገባል፣ ጥሩ ሰው ነው የሚመጣልኝ በሰው ስለሆነ እላለሁ። ቀረ በዛ። ከዛ አሁን ምን አልኩኝ? በቃ ሰርቼ እንዲበላም ፍቀድልኝ፣ ሌላውን ተው መኝታ ፍቀድልኝ አልኩኝ። ተኝቼ ምንም አላቅም። አይዞሽ እግዚአብሔር እንግዲህ አሁን መጨረሻው ላይ አድርሶሻል። መድኃኔዓለም ያው ልፋት 12 ድካም ማለት 12 ዓመት ድካም ማለት ቀላል አይደለም።
እግዚአብሔር ፈውሶሻል፣ መድኃኒዓለም ፈውሶሻል። የመጨረሻን ያሳምርልሽ። በርቺ። አሁንም እግዚአብሔር ያስተካክልልሻል ማለት ነው። እግዚአብሔር ያስተካክልልሻል። እሺ ወለተ ትንሣኤ እንዴት ነው? ደህና ነኝ፣ እግዚአብሔር ይመስገን። ደህና ነኝ። እንዴት ነው? ደህና ነኝ። ብቻ ይገርማል። ምንም አቅሙም እህታማቾች ናቸው እንግዲህ ታናሽና ታላቅ ናቸው። ያው እግዚአብሔር በእኔ ምክንያት ነው እንደዚህ የሆነ እሱ ለእኔ ሊያገኝ ነው እንደዚህ ያደረጉ። ግን በቃ እኔ እግዚአብሔርም ለምነዋለሁ እሱ ለእኔ ፈልገው ነው እንደዛ የሚያደርገው። ለምን እኔንም ይግደለኝና ለምን ቤተሰቦቼን አይተውልኝም እስከምል ድረስ ነው የደረስኩት። ብቻ እንግዲህ ያው እግዚአብሔር ምክንያት አለው እኮ። አዎ እሱ ነው በቃ እግዚአብሔር ይመስገን። እሺ እግዚአብሔር ይባርካቸው፣ መድኃኒዓለም ይባርካቸው።